እና በተለይ የጓደኞች ዶርም ያሳለፍከው ዶርም ላይ የካፌው እንኳን ተወውና ሰላም የሁለገብ ፖድካስት ተከታታዮቻችን፣ ይህ የመጀመሪያ ቪዲዮአችን ነው። ዛሬ በመጀመሪያ ቪዲዮ የማቀርብላችሁ ተማሪ ሞሳ ነው። ተማሪ ሞሳ ተመራቂ ነው። በከፍተኛ ማዕረግ የወርቅ ተሸላሚ ሆኖ በሶሻል ሳይንስ በፒአር ነው በፐብሊክ ሪሌሽን የወርቅ ሜዳሊያ ተሸላሚ ሆኖ በከፍተኛ ደረጃ የተመረቀ ነው። ዛሬ ከሱ ጋር የላይፍ ኤክስፒሪየንሱን እንዴት 4 ዓመት ነው የጨረስከው፣ 4 ዓመት በሙሉ የጨረሰውን ያካፍለናል። ተከታተሉ። እንዴት ነው ሞሳ? እንዴት ነበር የግቢ ቆይታ? በዚህ ሰሞን ግራጁዌሽን ነበረ። ሞቅታ ላይ እንዴት ነው? እሺ ስሜቱ እስኪ እሺ እንደው ከዛ በፊት ግን በጣም አመሰግናለሁ ስለጠራኸኝ ጭምር እና ሁለገብ ፖድካስት የመጀመሪያ ገስት ነኝ። የመጀመሪያ ገስት ነኝ። የመጀመሪያ ፖስትህን ነው ፖስት የምታደርገው። ጥሩ እንዲሆን እንመኝልሃለሁ። አይሽ ላይክ እመኝልሃለሁ። በጣም በርታ። ጥሩ ስራ ነው። ሁለገብ ፖድካስት የምትከታተሉ ሰዎች ሁላችሁም እንግዲህ ሁለገብ አይ ቲንክ ፖድካስቱ ትምህርት ቤት አካባቢ አብዛኛው የሚያተኩረው አሁን እኔ ባለሁበት ወጣቱ ላይና ትምህርት ላይ ፎከስ ያደርጋል። ወጣቱና ትምህርት ላይ ነው አብዛኛው ፎከስ የሚያደርገው። ፎካል ሴንተሩ የወጣትና የግቢ ተማሪዎች በብዛት ካልሆነም ደግሞ ሃይስኩልም ቢሆን ብቻ ትምህርት ቤት አካባቢ ያለ ወጣት። ስለዚህ በጣም ጥሩ ኮንተንት እንደሚሆነው ተስፋ አደርጋለሁ። ብዙ ሰው ሼር የሚያደርገው ሀሳብ ይመስላል አይደለ? ብዙ ሰው ያለፈበት ወይ አልፎበታል ወይ እየሄደበት ነው ያለው ወይ ፕሮሰሱ ላይ ነው ያለው ማለት ነው። ወይ ደግሞ ወደዛ እየሄደ ያለም እንትን አለና ዴሞግራፊ አለና ከዛ አንፃር በጣም ጥሩ ኮንተንት ይመስለኛል። እና ሁሉም ሰው ሚነካ ነው ኦፍ ኮርስ በሆነ መንገድ ሁሉም ሰው ስለሚነካም ጭምር ማለት ነው። ሁለገብ ፖድካስት ሰው ደስ ይላል ባይዘ ቴንክ ዩ ፎር ሁለገብ ስለሆነ ባይዘ አለ አይደል? አሁን ትምህርት ላይ ብቻ ፎከስ አያደርግም፣ ወጣቶች ላይ ስለሆነ ከትምህርትም ወጣ ያለ ስራ ላይ ምናምን ብዙ ጊዜ ፎከስ ያደርጋል እዛ ላይ። በጣም ጥሩ። እሺ ለማንኛውም ስለጠራኸኝ ስለጋበዝከኝ የመጀመሪያ ገስተን ስላደረግኝ ከልብ አመሰግናለሁ። ሙሳ አህመድ እባላለሁ። ወላይታ ሶዶ ዩኒቨርሲቲ የፐብሊክ ሪሌሽንስ ኤንድ ኮሚኒኬሽን ተማሪ ነበርኩኝ። አሁን ኦልሬዲ ተማሪ አይደለሁም። ዊኬንድ ተማሪ ነኝ። ዊኬንድም እየተማርክ ነው? ዊኬንድም እየተማርክ እንደገና በሜዳሊያ አንተ ይለኛል። እንትን ነው በእንትን አምናለሁ። ስታቲክ መሆን ጥሩ ነገር ነው ብዬ አላስብም። ላይክ ዋይድ መሆን አለበት። አሁን ያለው እንትን ሰፖርት የሚያደርገው እንደዛ ነው። አንተ ራስህ ፖድካስት እየሰራ ነው፣ ተማሪ ሌላም ስራዎች ይኖራሉ በእርግጠኝነት። ስለዚህ የትኛውም የህይወት ዘርፍ ላይ በአንድ እንትን ብቻ አንድ ነገር ላይ ስታቲክ የምትሆንበት ዘመን ላይ አይደለም ያለ ነው። አሁን ኤራው ራሱ ተቀይሯል። የድሮ ስታቲክ ኤራ ዳይናሚዝም ያለበት ኤራ ስለሆነ ከዛ ዳይናሚዝም ጋር ፊት ማድረግ መቻል አለበት። ሙሳ ተማሪዎች አሁን እንደ ድሮ አይደለም። ግቢ ላይ ሲኖሩ አሁን የሆነ ዲፓርትመንት ይዙና በሱ ዲፓርትመንት ጎበዝ ሆነው ለፈተና ይዘጋጃሉ ምናምን። እንደዚህ ነው የሚሆነው። እንደ ድሮ አይደለም። አሁን ኢቭን በአሪፍ ውጤት ተመርቀ ራሱ ተቀጥረህ ራሱ አሪፍ የሚሆን ነገር አይደለም እኮ። ላትቀጠርም ትችላለህ። እና ተማሪዎች አንድ የተሳሳቱ ነገር ከዚህ በኋላ ያለው በጣም ብዙ ነገር መሞከር አለባቸው ብዬ አስባለሁ። እንዴት ነው አንተ እንዴት ሃንድል አደረከው? እኔ አውቃለሁ አሁን እንትን ውጪም ትማራለህ። አሁን ነው የሰማሁት በአሪፍ ውጤት ውስጥ ተመረቃል። እና ደግሞ ውጪም ኤፍኤም ላይ እንደምትሰራ አውቃለሁ። አሁን ደግሞ ወላይታ ቲቪ ላይም እንደምትሰራ አውቃለሁ። ይሄ ሁሉ ሰዓት እንዴት ማኔጅ አደረከው? አሁን ብዙ ተማሪ የሆነ ዲፓርትመንት ይዘህ ረጅም ሰዓት በሱ ነውና አመቱን ሙሉ በሱ ይጨርስና ይወጣና ይቸገራል። እንዴት ነበር እሱ ነገር? እንዳልኩ ነው እኔ ቤዚካሊ የአዲስ አበባ ልጅ ነኝ። የመጣሁት ከአዲስ አበባ ነው ወደ ወላይታ ሶዶ ወጣና አዲስ አበባ ላይ ስትራግሎች አሉ። በአንድ ነገር ብቻ እንትን አትልም። you have to manage your time and you have to be busy በሆነ ነገር በጣም ቢዚ መሆንም አለብህ። ያረጋልም ራሱ ላይፉ ራሱ ማለት ነው። ከተማ ወጣ ወይም ደግሞ የሆነ ስራ ሰርተህ ስትመጣ መሽቷል ኦልሬዲ። የሆነ ነገር አድርገህ ይመሻል እና የፍሪ ታይም የምትለው ነገር በቀን ውስጥ አታገኝም። እና አንዳንዴ ከፋሚሊ ጋር ራሱ ለመገናኘት ዊኬንድስ ምናምን መጠበቅ አለ። በቃ በጣም እንትን የሆነ ቢዚ የሆነ ጊዜ ነው ማሳለፍ። ሁሌ ትልቅ ነገር ማልሰራ ራሱ በቀን ውስጥ መሰራቸው ስራዎች በጣም ቢዚ ያደርጉኝ ነበር። ሁሌ ያስበዋለሁ በቃ ቢዚ መሆን። እረፍት ካገኘው ጭንቅላት ይጨነቃል። ትንሽ ብሬክ ያገኘው ሰው እረፍት አይሆንም። አንተ በእረፍት ነው የምትጨነቀው። እረፍት ይጨንቀኛል። በቃ እንደዛ አይነት ሰው ለካስ እየሆንኩኝ ነው ሳድግ እንደዛ ሆኛለሁ።
ለማደ ነው ማለት ነው ከታች ጀምሮ ያስቀው ለሚገባ እሱ ነገር አለ ምናምን ከዛ ግቢ ገባን ግቢ ይኸውልህ አሁን ከስቶሪውን ስንጀምረው ግቢ ስንገባ የአዲስ አበባ ልጅ ከሆንኩኝ ወደ 330 ምናምን ኪሎ ሜትር አሁን ላይ ኤስቲሜትሊ እንደዛ ይመስለኛል 330 ኪሎ ሜትር በየቀኑ ወደ ቤት አልሄድም ከእናቴ ጋር አልገናኝም ከፋዘር ጋር ምናምን ናፍቆት የሚባል ነገር ይኖራል ግን ትወጣዋለህ ትቀመጣለህ ትወጣዋለህ ምንም ማድረግ አትችልም ምንም በቃ መጣው ከዛ ከፋሚሊ የሚባለው ነገር እዛ አካባቢ ያለ ነገር በአጠቃላይ ትቻለው ማለት አሁን የራሴ ህይወት ጀምሮ የራሴ ህይወት ዩኒቨርሲቲ ገባ በዚህ እንደዛ ነው የራሴ ሲንግል የሆነ ላይፍ ነው የጀመረው ስለዚህ ያራባቱ ጌት ኤሎሮፍታ የሆነ የተከማቸ ጊዜ አለ ማለት በጣም የተከማቸ ጊዜ ስለዚህ ተማሪ ብቻ ሆንኩኝ ክላስ ገባለሁ ከዛ በኋላ ዶርም ገባለሁ ከዛ ላይ በሪ ብገባ ቢበዛ ማለት እቺን ሩቲን ለ4 አመት ላደርገን ያለው ሐሳብ ነው የሆነብኝ ገና አቀደ ነው ግን ያረከበኝ በሚጋገና መጥቼ ዊኬንድ ክላስ አፈላልግ የአንድ ሳምንት አልሞላኝ ያኔ ስንገባ ታስተውስ ከና እንደገባ ሲገባ ምናምን አላ ላይክ ብርና ዘጭ ነው ይዘሽ በጣም ብዙ ነው እኮ ይላክል ይዘን ገና እንደገባ ምናምን አስመጣ ራሱ ኪስ ውስጥ በቃ ዘጭ መላ ገብቶ ምናምን ነበር አይቼው ማላቀውና ሲመላማ ዝም ብዬ እንተና አልባትም አላጠፋትም ምናምን አንተ ኖቲስ አድርገሃል ያ ነገር ብዙ ሰው ኖቲስ ያደረገው በኋላ ነው አሁን ሁለተኛ አመት ምናምን ሲሆን 500 ብር መጀመሪያ 2000 ብር ሲላከልህ 3000 ብር ሲላከልህ ትናደዳለህ ለምንድን ነው የሚልኩልኝ ከሁለት አመት ምናምን በኋላ 500 ብር ተልኮልህ የምትደሰትበት ሁኔታ ነው ያለውና መጀመሪያ ኖቲስ አናደርገው ያቺ አንተ ግን በመጀመሪያ ኮንሺየስ መሆን ኢዝ ኢምፖርታንት ባይ ዘ ዌይ ቶሎ ነገሮች አንደርስታንድ ማድረግ በጣም እንትን ይመስለኛል በጣም ብልሃትና ኢምፖርታንት ነገር ይመስለኛል እሱ ነው በዋነኝነት እኔ እዛ ቦታ ላይ ኮንሺየስ ሆኜ ነበር ከዛ ሙሉ ከተማውን አቀልኩ በሞት እያንዳንዱን ኮሌጅ አጣራው ትምህርት ቤት ፍለጋ በቃ ግቢ ፍለጋ በዊኬንድ ምንድነው መማር የምችለው ማርኬቲንግ ነው ኢንትረስት በዋናው የሚዲያ ነገር መማር ስለምፈልግ ጆርናሊዝም ምናምን ነገር ስለሆነ ኢንትረስት በጎን ደግሞ የፋይናንስ ኤንድ ቢዝነስ የሆነ ነገር መያዝ አለብኝ ቀለል ያለውም አሁን ላይ ካለው ማርኬቱን በደንብ የሚፈልገው በማሰበው ማርኬቲንግ ነው ያስባል ስለዚህ ማርኬቲንግ አዲስ አበባ መማር ስለማይቀራልኩኝና ማርኬቲንግ ፈልግ ጀመርኩኝ የግል ኮሌጆችን ቼክ አረኩኝ የዞርኩኝ ሶ አይ ዱ ሃቭ ማኒ በዛ ሰዓት ምናምን ችግር የለም የምግብ ችግር የለብኝም የጊዜም ችግር የለብኝም ገና እየገባን ነው ጊዜ ያለ ዩኒቨርሲቲ ብዙ ጊዜ ያለ አቬለብል ነገር አቬለብል ብዙ ነገር አቬለብል ሶ እንደዛ ምናምን ነበር ከዛ የጀመራን መጣው ከዛ እዛ ላይ ማኔጅመንት ምናምን ያለው ሌላ ብቻ ኮሌጆች አሁን ስማልጠራቸው ኮሌጆች ምናምን አሉና ኮሌጆችን አፈላለኩኝ እና ሪፍት ቫሊም አሉ ኔትወርክም አሉ እነሱ ነበሩ እነሱ እኔ በምፈልገው አይደለም እንትን ያላቸው ግቢ መጣው ገባው ግቢ መጥቼ ዊኬንድ ፕሮግራም ተሰጣላችሁ የጠየቋቸው እዛው እሺ ዊኬንድ ፕሮግራም ተሰጣላችሁ አሁን ተጣለ ምናምን ግን ሁሉም ሞልቷል ተባለ ዛና ማርኬቲንግ ዲፓርትመንት ሄጄ ጠየቅኩ አንድ ቀረች ቦታ አለች ሬጂስተር እድለኛ ነው ሬጂስተር ያልጋሽ ግቢ ይሆናል አልጋሽ ዛና እዛው ግቢ ነው እዚሁ ግቢ ነው ሁለቱም እንዴት ቻልክ ግን ብዙ ሰው አይቻልም ምናምን ተብሎ አስተውሳለሁ አዎ ሌጋሊ እንግዲህ አንተ ተመረቀ ተቻለ ምናልባት ኢሌጋል ከሆነ አንደኛ አልተመረቀም እድለኛ ነው እንዳያዘብኝ አንደኛው እድለኛ ነው ምክንያቱም አንድ ሰው አንድ ብቻ ቀርቶ ራሱ መገኘቱ ናው እኮ አንድ ቦታ ናት የቀረችው እኔም ለበጎ ነው አልኩኝ በቃ ያን ቀን በቃ እዚህ ነገር ውስጥ በጎ ነገር አለ መማሪው ሶና ያሰብኩኝ ናት ቢግ ዲል በጣም ቢግ ዲሎች አሉ ኦፍ ኮርስ ግን ደግሞ በዛች ሞሜንት ፎር ማይ ላይፍ ኢትስ ቢግ ዲል ባይ ዘ ዌይ በዛን ሰዓትማ ለአንተ ትልቅ ነገር ነው ሶ ሁለት ፍሬሽማኖች ተማርኩኝ በዚህና በዚህ ሁለት ፍሬሽማን ግን እኮ ይከብዳል በጣም አይደል በተለይ የፍሬሽማን ታይም አዲስ ዩኒቨርሲቲ ላይ ማለት ፍሬሽማን ታይም ላይ ስራቱን እናራጥረው ይመስለኛል ይከብዳል እኮ በዛን ሰዓት ማለት እንደ ሁለተኛ አመት እንደ ሶስተኛ አመት አይደለም ፍሬሽማን በጣም ይከብዳል አቀዋለሁ ሁለት ደሞዝ ሲሆን ይከብዳል በጣም ደብል ደሞዝ ሲሆን እንዴት ቻልከው ግን ሁለት ከሰኞ እስከ ዓርብ ትማራለህ ቅዳሜና እሁድም ግቢ ስለሆነ ቀለተ አይቀልም ማለት ግቢ ደግሞ ይመስላል ጭራሽ ዊኬንድ ሲባል ላይክ ቀለል ሊል ይችላል የሚል እሳቤ አለና ግቢ ግን እንደዛ ይባላ ማለት ነው በቃ ላይክ ሬጉላር በሚባልበት ስታንዳርድ የዊኬንድ ተማሪዎች ይማራሉ ሬጉላር የሚወስደውን አይነት ኤግዛም ዊኬንድ ተማሪዎች ይወስዳሉ ያንተ ደግሞ ክፉ የሚያደርገው ውጪ ያሉ አሁን ለምሳሌ ኢንፎሊክ ሪፍት ቫሊ ቀለል ይላሉ አንተ ሁለቱም እዚህ ወላይታ ላይ ስለተማርክ ሁለቱም ከባድ ነው የሚሆነው ያ ነገር ራሱ በጣም አይቀለል ጊዜ አልነበረም በተለይ የፍሬሽማኑ ጊዜ በጣም ለኔ በጣም ሀርድ
ደስታ ነው። ገና እንደወጣው ነው ከቤት ብዙ ሞታ አይነት ሰው ምናምን አይደለም ነገር ቤት ውስጥ የቤት ልጅ መባል አይነት ሰው ነበር ምናምን ሶ ናፍቆቱም አለ። በዛ ላይ ደግሞ አዲስ ኤንቫይሮንመንት ለመልመድ ሁሌ በህይወቴ አዲስ ኤንቫይሮንመንት ቶሎ አዳፕት ማድረግ ነው። ኦኬ ይሄ የህይወቴ ቻሌንጅ ነው። ላይክ የሆነ ኤንቫይሮንመንት የሆነ የህይወት ዘርፍ ስጀምር መጀመሪያ በጣም ሐሰን ነኝ አላውቅም ለምን እንደሆነ አላውቅም። አሁንም ምናልባት ወደ ኋላ እናነሳለን። አሁን ተመርቄ ለምሳሌ ወጥቻለሁ። አሁን ማርኬቱን አዳፕት ማድረግ በጣም ነው ላይክ የውጭውን ኤንቫይሮንመንት አዳፕት ማድረግ በጣም አሁን ገና እንደተመረቅን አይደል ያለነው በጣም አዳፕት ማድረግ አሁን ቻሌንጂንግ ታይም ላይ ነኝ ያለሁት። ኦፍ ኮርስ ሜቢ ወደ ኋላ ጥሩ የሚጠቅም ከሆነ ሼር አደርግሃለሁ ምናምን እና ሶስት መጣም ዩኒቨርሲቲ ላይፍ ከብዶኝ በጣም ስትመጣም የዛን ሰዓት ከብዶኝ ኤንቫይሮንመንት ነው። ኢቨን ማቀው ትምህርት ራሱ ቅዥብር አለብኝ። ሁለት ሲሆን ደግሞ እኮ በጣም ደብል ነው። እዚህም ተማራለህ ቅዳሜና እሑድ ደግሞ አላርፍም። ቅዳሜና እሑድ እማራለሁ። ቢንግ ቢዚ ኢዝ ጉድ አት ዘ ሴም ታይም ግን በቃ ኤንቫይሮንመንቱን አዳፕት እስከማድረግ ድረስ እንትና እና ውጤቴንም ራሱ የፍሬሽማን ውጤቴ ጥሩ የሚባል አይደለም። ኦኬ በዛ ምክንያት ማለት ነው። አዎ ገና ኤንቫይሮንመንቱን አዳፕት እያደረኩኝ ስለነበር በቃ እንትን ሆኖብኛል። ላይክ በይታ ውስጥ ነበር ግን በኋላም ቢሆን አስተካክለዋል። እንደውም በወርቅ ሜዳሊያ እስከ መመረቅ ደረጃ መጨረሻ ላይ አዳፕት ካረኩኝ በኋላ አስተካክለዋል። በኋላ ፈጣሪ ይረዳል አቃለ ሆነ እንትን በኋላ ስቴጅ አልሐምዱሊላህ ብቻ አላህ መንገዱን ምናምን አሳየኝ። ከዛ በኋላ በቃ ኦፕን እየሆነ ምን እንዴት ፈንክሽን እንደሚያደርግ እንዴት ማንበብ እንዳለብህ እንዴት ታይም ማኔጅ ማድረግ እንዳለብህ ሪሌሽንሺፖችን ጓደኝነት ግንኙነቶችን እንዴት ሃንድል ማድረግ እንዳለብህ ሃይማኖታዊ ቦታዎችን እንዴት ትሪት ከፈጣሪ ጋር ያለን ግንኙነት እንዴት ትሪት ማድረግ እንዳለብህ ምናምን የመሳሰሉትን throughout the time እዚህ ጋር ነው ሰዎች ልዩነታቸው በነገራችን ላይ ቢያስባል አንዳንድ ሰዎች ልክ እንደገቡ they will be በጣም አክቲቭ ይሆናሉ። በጣም አውቶማቲክ ናቸው ሁሉ ነገር ይገባቸዋል ምናምን throughout the time ግን እነዚህ አክቲቭ ሰዎች የመዛል አይነት ነገር አለ እየደከሙ ብዙዎች ነው ይደክማሉ። አንዳንድ ደግሞ አለ ቢደክመንም ወደ በኋላ ግን ምንነቃው ከመጀመሪያው አይደል መጀመሪያ ላይ ትንሽ መቀዝቀዝ አይነት ከዛን ከፍ እያለ ይመጣል። ሶ እንደዛ ነው የተዋወቁት ግቢውን ሁለቱንም ለመማር ያነሳሳኝም እሱ ነው። እኔ ሚዲያ ሪሌሽንስ ጋር የተገናኘው ወይ ደግሞ ተማሪዎች ጋር በተገናኘ ስለማር መማር ፈልጌ የነበረው ፋሚሊ ደግሞ እንትን ይፈልጋል ላይክ ኤፍቢ ነገር ተምረ ላይክ ኢኮኖሚክስ እና ምን የሚባለው ስንት ሁሉም ነው አሁን በስም ያለ ፋሚሊም እኛም የምንሸወድበት ነገር የሆነ ስም የተሰጠው ውጪ የሚወራበት ዲፓርትመንት ነው ሁላችንም መግባት የምንፈልገው። ከዛ መጨረሻ ላይ ግን በቃ ማይሆን ነገር ነው። ግን ዲፓርትመንት ስንመርጥ ሁሉ ጊዜ ስለተወራ መምረጥ የለብንም። እንደዛ መሆን የለበትም ብዬ ነው ማስበው። ፕሬሸር ብቻ ስላለው ስለተወራለት ምናምን ብቻ መሆን የለበትም። እንደዛ መሆን አለበት። ሰው ኢንተረስቱን ድሪሙ መኖር አለበት። እኔ አልሐምዱሊላህ ድሪሜን ኖር ያለው ግቢ ውስጥ አሁን የምናወራው የኔን ሰክሰስ ከሆነ it's good to me ሰክሰስ ከሆነ የምፈልገውን የገባው ግቢ የምፈልገውን ገብቼ የምፈልገውን አቺቭ አድርጌ ወጥቻለሁ። ግቢ የምንላት ብቻ ሰክሰስፉል ቱ ሚ አልሐምዱሊላህ በጣም ትገርመናለህ። ከዛ በኋላ ያለ ህይወት አይደለም ግመለ ከዛ በኋላ አሁን ስታክ አድርጌያለሁ። ስታክ አድርጌያለሁ ከወጣ በኋላ ነው። ከወጣ በኋላ በጣም ስታክ አድርጌያለሁ። ሁላችንም አሁን እኔ ዩኒቨርሲቲ አይደል ያለሁት በወጣው ማለት መቼ ነው የምወጣው ምናምን የሚለው ነገር አለና ይሄ ነገር በአንተ ማወቅ እፈልጋለሁ። አሁን አንተ ወጣሃል እንዴት ነው ስሜቱ ስትወጣ? ደስ አለ ወይስ የሆነ ቅር ያለ ስሜት አለ? እሺ አዎ እኔም ሰዎች ምን ይሉና መሰለህ እየተማር አንተን ደርሶብህ ሊሆን ይችላል እየደወሉ ምናምን በተለይ የወጡ ሰዎች የቅርብ ሰዎች ምናካቸው የግቢ ላይፍ ሚናፍቅ ቀን ይመጣል ምናምን ሁለት መንገድ እንመልከታቸው ያሉት መሰለህ። አንደኛው መንገድ የእንትኑ ጉዳይ ነው። ይሄ ግቢ ላይ ፎርም የምታረገው ነን አካዳሚክ የሆነ ላይፍ አለ። አካዳሚያዊ ያልሆነ ኢንፎርማል የሆነ የህይወት ዘርፍ አለ። ላይክ ጓደኞችን ማፍራት፣ አካባቢውን በደንብ መላመድ፣ ከአካባቢው ማህበረሰብ ጋር በጣም ቅርብ መሆን የመሳሰሉት የካፌው ነን ካፌም ኮንክ አካባቢ ላይ ያለው ነገር በተለይ ደግሞ ሰው ጓደኞች ይሄ ስትወጣ ሙሉ በሙሉ ይናፍቃል። በተለይ የጓደኞች ዶርም ያሳለፍከው ዶርም ላይ የካፌው እንኳን ተወውና ብዙ ተማሪ የካፌው ነገር ነን ካፌ ቢሆን ካፌ ለምን እኔ ካፌ ነበርኩኝና ረጅም ጊዜ ለምን ደግሞ ታውቃለህ ላይክ እሺ ገንዘብም አልነበረንም እኮ ነገር 3000 ከመግባቱ በፊት ገንዘብም አጣበቃለሁ። ግን ከዛ በላይ ላይፏ ከትርፏ ላይፏ ይላል ላይፏ ነው መስለ ባይዘ ግቢ ገብተህ አሁን ለምሳሌ ካፌ ገብተህ ምናምን ሰሃን አንተ ያዘና ስንት ክራሽ ምትከርሸው ነገር ነው ኮንታክት ምናምን